ሰላም ሰላም በዓለም ዙሪያ የምትገኙ ቅዱሳን በሙሉ ከጌታ የሆነው ሙሉ ሰላምና ጸጋ ለእናንተ ይሁን። ኢየሱስ ለዘላለም የተባረከ ይሁን። ድንቅ የሆነው መለኮታዊ ቃል ኢየሱስ ጌታ ነው። ጌታ ሰጥቶኛል። ፕሊዝ አዳምጡ። ክብር ለኢየሱስ ክርስቶስ ይሁን። ቅዱሳን እግዚአብሔርን ቃል ኢየሱስ ጌታ ነው ለማስማት ጊዜ ስጡ። 1 ደቂቃ 5 ደቂቃ ምንም ብዙ ነገር አይደለም። ለሚሰሙት ጌታ ይናገራል። ደግሞ የሚሰሙት በርካታ ይቀመጣሉ፣ ከመከራ ስጋት ሁሉ ያርፋል ይላል። ፕሊዝ እላችኋለሁ አዳምጡ። ይሄ ድንቅ የሆነው መልእክት ነው። በኢየሱስ ክርስቶስም ይህ መለኮታዊ ቃል የሚሰሙት ሁሉ ለእናንተ ውድቀት አይሆንም። ይወድቃሉ የሚል ይጠፋሉ የሚል ይከስራሉ የሚል ጠላት ፊት በኢየሱስ ክርስቶስም ውድቀት አይሆንም። ጸንታችሁ ትቆማላችሁ። ኢየሱስ ለዘላለም የተባረከ ይሁን። በዚህ ቦታ ያለው የእግዚአብሔርን ቃል ቅዱሳን ኢየሱስ ለዘላለም ይባረክ። እንደዚህ ይላል፣ አዳምጡ። ሐዋርያት ሥራ ምዕራፍ 28 ላይ የእግዚአብሔር ቃል ሲናገር በደህና ከደረሰን በኋላ በዚያን ጊዜ ደስቲቱን መጠለያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብም ስለሆነ ስለ ብርዱም እሳት አናድዶም ሁላችንም ተቀብሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨመር እፍኝቱም ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባቡ በእጁ ተንጠልጥላ ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍስ ገዳይ ነው፣ ከባህር ስንኳን በደህና ቢወጣም የእግዚአብሔር ፍርድ በሕይወቱ ይኖር ዘንድ አልተወም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት። ሃሌሉያ! አንዳችም አልጎዳችም። እነሆ ሊያበጥ ወይም ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብሎ ሀሳባቸው ለወጡ። ኢየሱስ ለዘላለም የተባረከ ይሁን። ብዙ ጊዜ ሲጠባበቁት ነበረ። ይወድቃል፣ ይሞታል፣ ይከስራል። ኢየሱስ ጌታ ነው። አብጦ ወይም ይወድቃል ወይም ሞቶ ይወድቃል ብሎ ሰዎቹ ብዙ ጊዜ ሲጠባበቁት ይላል። ሲጠባበቁት ጳውሎስ እባቢቱን በእሳት አራገፈና ጸንቶ ቆመ። በላዩ ስታዩ አንዳችም ጉዳት አንዳችም የተፈጠረ ነገር አለመኖሩም አዩና ከዚህ በኋላ ሀሳብ ቀይሮ ለካ ይሄ ሰው መልአክ ነው አሉ። ቀደም ነፍስ ገዳይ ነው ያሉት፣ ቀደም ኃጢአተኛ ነው ያሉት፣ አሁን ይወድቃል፣ የእግዚአብሔር ፍርድ በላዩ ላይ ነበረ፣ አሁን ይሞታል ያሉ ሰዎችም ተመልሶ እንዲህ አሉ። የእግዚአብሔር አብሮነት አዩና መልአክ ነው አሉ። ስሙ፣ በኢየሱስ ክርስቶስም ውድቀት የሚጠብቅ ጠላት ክብራችሁን ያያል። ውርደታችሁን የጠበቀ ውድቀታችሁን የጠበቀ ከመች ወደ ይወድቃል፣ ከመች ወደ መች ትወድቃለች፣ ከመች ወደ መች ትከስራለች፣ ከመች ወደ መች እንዲህ አይነት ውርደታ ያለው የሚል ካለ ኢየሱስ ጌታ ነው። ይሄ መልእክት አዳምጡ። በኢየሱስ ክርስቶስም ጭንቅ አራግፋችሁ፣ መከራ አራግፋችሁ፣ ችግር አራግፋችሁ፣ በሽታ አራግፋችሁ በኢየሱስ ክርስቶስም ጸንታችሁ ትቆማላችሁ። የእግዚአብሔር አብሮነት ያላችሁ ቃልን የሚሰሙት ይህ መልእክት ለእናንተ ነው። በኢየሱስ ክርስቶስም የነደፈ ጠላት ይራገፋል። ስለዚህ መነደፍ እንዳለ ሐዋርያው በኢየሱስም መራገፍ እንዳለም አራገፈው፣ ጸንቶ ቆመ። በኢየሱስም ሊነድፋችሁ የወጣ በኢየሱስም ታራግፉታላችሁ። ቃል ያላቸው ሕዝብ ቃል አለኝ አልወርቅም በሉ። ቃል አላችሁ ውድቀት አይሆንም። ይህ ቃል ለእናንተ ነው። በኢየሱስ ክርስቶስም ይሁናቸው። ደግሞ ሰምታችሁ ፍሊስ እላችኋለሁ። የእግዚአብሔር ቃል ቦታ ያላችሁ ቃል የሚሰሙት ለሌሎቹ ሼር አድርጉ። እግዚአብሔር ይባርካችሁ። ወዳችኋለሁ። ሻሎም